አንድ ሰው ህይወቱ የሚቀይረው አንድ ውሳኔ ብቻ ሊሆን ይችላል። ዛሬ የምትሰሙት ታሪክ የአንድ ወጣት ህይወት ከጨለማ ወደ ብርሃን እንዴት እንደተለወጠ የሚያሳይ ነው። ሰላም ውድ ቻናላችን ቤተሰቦች እንኳን በደህና መጣችሁ። ዛሬ የምናቀርብላችሁ ታሪክ ልብ የሚነካና ተስፋ የሚያበረታና ህይወትን በሌላ አይን እንድናይ የሚያስችል ነው። ታሪኩን እስከ መጨረሻ ያዳምጡ፣ ምክንያቱም በመጨረሻው የሚያገኙት መልእክት የእርሶን አስተሳሰብ ሊቀይር ይችላል። ቻናላችን ካልተከታተላችሁ ይከታተሉ፣ ቪዲዮውን ላይክ ያድርጉ፣ ለጓደኛችሁ ያገሩ። አሁን ወደ ታሪኩ እንግባ። አንድ ትንሽ መንደር ውስጥ ዳንኤል የተባለ ወጣት ይኖር ነበር። ህይወቱ በችግር የተሞላ ነበር። አባቱ በልጅነቱ አጥቶ ከእናቱ ጋር በችግር ያደገ ነበር። ብዙ ጊዜ ሌሎች ሰዎች ሲሰካ እሱ ግን የትም የሚያደርስ ይመስሎ ነበር። አንድ ቀን በጣም ተስፋ ቆረጠ። ከመንደሩ አጠገብ ወደ ሌላ ተራራ ወጣ። እዚያም አንድ ትልቅ ሰው ተቀምጦ አየ። ትልቁ ሰው ፈገግ ብሎ ልጄ ለምን ተከፋ ሲለው ጠይቀው። ዳንኤል ህይወት ሁሉ ችግር ነው፣ ምንም እሞክራለሁ አይሰካም፣ እኔ ኮንቱ ሰው ነኝ ብዬ አስባለሁ አለው። ትልቅ ሰው ምንም ሳይናገር አንድ የአበባ ዘር ሰጠው። ይህን ዘር ትከል፣ በየቀኑ ውሃ አጠጣው፣ ነገር ግን ፍጹም አትቸኩል አለው። ዳንኤል ዘሩን ተከለ። አንድ ሳምንት አለፈ፣ ምንም አልበቀለም። አንድ ወር አለፈ፣ አሁንም ምንም የለም። ብዙ ሰዎች ጊዜህን ተባካናለህ እያሉ ይስቁበት ነበር። ነገር ግን እሱ ተስፋ አልቆረጠም። በየቀኑ ውሃ የጠጣ ነበር። ከወራት በኋላ ትንሽ ቅጠል በቀለ። ከዚያም በፍጥነት ወደ ሌላ አደገ። ጠንክሮና ውብ ዛፍ ሆነ። ትልቅ ሰው እንዲህ አለው፣ ይህ ዛፍ መጀመሪያው ረጅም ጊዜ ሰራን፣ የጠነክር ነበር። ከዚያ በኋላ ነው ወደ ሌላ ያደገው። ሰውም እንዲህ ነው፣ ስኬት ከመታየት በፊት ባህሩን ትዕግስትና እምነት ያገነባል አለው። እነዚህ ቃላት ዳንኤል ቀይሮታል። ወደ መንደር ተመለሰ። በትጋት መስራት ጀመረ። አዲስ ነገሮች ተማረ። በተስፋ ቀጠለ። በጊዜ ሂደት የተሰካ ሰው ሆነ። አንድ ቀን አንድ ወጣት እርሱን የስኬትን ምስጢር ምንድነው ብሎ ጠይቀው። ዳንኤል እንዲህ ብሎ ፈገግ አለ። እንዲህ አለ፣ ህይወት ሁሉ ጊዜ ቀላል አይሆንም። አንዳንድ ጊዜ የምትሰራው ነገር ውጤት ወዲያውና አይታይም። ነገር ግን ያ ማለት እድገት የለም ማለት አይደለም። አንድ ዛፍ ስራ፣ በውስጥህም እየጠነከርክ ሊሆን ይችላል። የህይወት መንገድ በእንቅፍት የተሞላ ነው። አንዳንድ ጊዜ ወድቅና መነሳት፣ አንዳንድ ጊዜ መሸነፍ፣ ነገር ግን የመጨረሻ አይደለም። የሚያሸንፈውን ፍጹም የሚወድቅ ሰው ሳይሆን ከውድቀቱ በኋላ እንደገና የሚነሳ ሰው ነው አለው። ሰዎች የቀሉ ይችላሉ፣ ሊስቅብህ ይችላሉ። አንተ ግን ዓለምህን አትርሳ። ዛሬ ትንሽ እርምጃ ብቻ ብትወስድም ነገ ወደ ትልቅ ስኬት ይመራሃል። ህይወት እንደ ትምህርት ትሰጣለች። ትዕግስት፣ ጥረት፣ እምነትና ተስፋ ያለው ሰው በመጨረሻው ይደርሳል። መልእክቱ ይሄ ነው። ህልምህን አትተው፣ ምክንያቱም ዛሬ የምታየው ውጤት ነገ ህይወትህን ሙሉ በሙሉ ሊቀይር ይችላል። ተስፋ ያለው ሰው ፍጹም አሸናፊ ነው አለው። ውድ ተመልካታችን
ዛሬ ከዚህ ታሪክ የተማርኩበት ትልቅ ትምህርት አንድ ነው። ሕይወት በችግር ብትፈትንም ተስፋ እስካለው ድረስ መጨረሻውም ስኬት ሊሆን ይችላል። ይህ ታሪክ ልባችሁ ከነካ ቪዲዮውን ላይክ ያድርጉ፣ ለቤተሰባቸው ለጓደኛቸው ይጋብዙ። እንዲሁም ከዚህ በበለጠ አስተማሪና አነቃቃጭ ታሪኮች ለተመልካታቸውን ታሪክ እና ቻሌንጅ ይከታተሉ። የማያውቀው የደወል መብራት ያብራው። እርሱን ከዚህ ታሪክ ምን ተማሩ? በአስተያየት ከክፍል ወይም ደግሞ በኮመንት ያስቀምጡ። ሁሉም አስተያየት በደስታ እናነባለን። ስለተከታተላችን ከልብ አመሰግናለሁ። እስከምንገናኘው ቢቀጥለው ቪዲዮ እግዚአብሔር ይጠብቃችሁ። ሰላምና ፍቅርና በረከት ከእናንተ ጋር ይሁን። ሰላም ሁኑ።